ተጀመረ። ለብልሆች ብቻ የሆኑ 15 ፈጣን ጥያቄዎች ተዘጋጅተዋል። ብልጥ ከሆናችሁ እነዚህን ጥያቄዎች በደንብ መልሱ። ዝግጁ ናችሁ? ሰብስክራይብ እና ላይክ በማድረግ ቤተሰብ መሆን ትችላላችሁ። የመጀመሪያ ጥያቄያችን ከነዚህ ከምታያቸው ምስሎች ውስጥ የትኛው ትክክል እያደረገ ነው? ጥያቄውን በ10 ሰከንድ ውስጥ ትመልሱልኛላችሁ። መለሳችሁት? ትክክለኛ መልሱ የሶስተኛው ነው። ምክንያቱም ስፓይረል ኤክስቲንጉሸር እየተጠቀመ ስለሆነ። ሁለተኛ ጥያቄያችን የትክክለኛውን የጭንቅላት የሰውየውን ትክክለኛውን ራስ ይገምቱ። መልሱ የስ ዲኛው ነው። ዲ ላይ ያለው የእሱ ጋር ከፊት ቆዳው ጋር ይመሳሰላል። የሶስተኛ ጥያቄያችን ከዚህ ውስጥ ሁለት የሀገር ስሞችን ጥቀሱ። ከነዚህ ውስጥ ከተበራረቁ ፊደሎች ውስጥ 3 ወይ 2 የሀገር ስሞች መጥቀስ ያስፈልጋል። እነዚህ ውስጥ ዩኤስኤ፣ ኬንያ፣ ፍራንስ ካላችሁ በትክክል መልሳችኋል። ቀጣይ ጥያቄ ለመምህር ጥሩ አለባበስ የሆነው የትኛው ነው? በጣም አሪፍ። በትክክለኛ አለባበስ የሆነው ሶስተኛው ነው። ምክንያቱም ሌሎች አለባበሶች ለስራ ቦታ ለተለያዩ ስራ ቦታዎች ነው እንጂ ለመምህር የሚመቸው ለሶስተኛው ብቻ ነው። ቀጣይ ጥያቄ ከዚህ ከተዘረዘሩት ፊደሎች ውስጥ የተሳተው ወይም የተገደፈውን ፊደል ለዩልኝ። በጣም አሪፍ። ኤፍ ካላችሁ በትክክል መልሳችሁታል። ከነዚህ ውስጥ ወንድ የሆነው የትኛው ነው? ወንዱ ከዚህ ውስጥ ወንድ የሚመስል ልጅ አለ። ከዚህ ውስጥ ወንዱን ይለዩ። በጣም አሪፍ። 5 ቁጥር ካላችሁ በትክክል መልሳችሁታል። በዚህ በተሰጠው መሰረት የሶስተኛውን ይተርጉሙ። በጣም አሪፍ። ክሎክ ካላችሁ በትክክል መልሳችሁታል። ቀጣይ ጥያቄ የሁለቱ ምስሎች እነዚህ ሁለቱ ምስሎች ሲደመሩ 60 ከሆነ ይሄኛው ደግሞ 50 ከሆነ የመጨረሻው ስንት ይሆናል? ይሄንን በደንብ በትክክል መልሱት። ሀያ ካላችሁ በትክክል መልሳችሁታል። ቀጣይ ጥያቄ ህፃኗ የምትጠጣው ምንድን ነው? በደንብ ይመልከቱ። በጣም አሪፍ። ጁስ ካላችሁ በትክክል መልሳችሁታል። እነዚህ ምስሎች በመመልከት የሀገሯን ስም ይገምቱ። በጣም አሪፍ። ኳታር ካላችሁ በትክክል መልሳችሁታል። ከዚህ አለባበስ ውስጥ የነርስ አለባበስ መሆን ያለበት የትኛው ነው? በጣም አሪፍ። የነርስ ትክክለኛው አለባበስ 3 ቁጥር ነው። ምክንያቱም አለባበሷ ከኮንታት ከሚደረግ ወይም ደግሞ ከተጋላጭነት ዝቅተኛ ስለሆነ። የትኛው ጓደኝነት ዘላቂ ይሆናል ወይም ደግሞ ጥሩ የሆነ የፍቅር ሪሌሽንሺፕ አሪፍ ይመስላችኋል? ከተጠቀሱት ምስል ውስጥ ኤ፣ ቢ ነው ወይስ ሲ ነው? መልሶን በኮሜንት ያስቀምጡ። በጣም አሪፍ። መልሱ ሲ ነው። ምክንያቱም ክሎዝ ሪሌሽንሺፕ የሚሆነው ተመሳሳይ እድሜ ያለው ነው እንጂ እድሜያቸው በጣም የተራራቀ ከሆነ ለጥቅማ ጥቅም ወይም ደግሞ ለጥቅም የተቀራረቡ ናቸው ማለት ነው።
ቀጣይ ጥያቄ እናንተ በዚህ ቦታ ብትሆኑ ማንን ትቀበላላችሁ ይላል። ተጠያቂው የፖሊስ ወይም የህግ ባለሙያ ወይም ዶክተር፣ የባንክ ባለሙያ ወይም ደግሞ የወታደር ብትጠይቃችሁ እናንተ የትኛውን ትቀበላላችሁ? መልሳችሁን ኮሜንት ላይ አስቀምጡልኝ። በጣም አሪፍ። ዶክተር የሚለውን እኔ እመርጣለሁ። እናንተስ የትኛውን ትመርጣላችሁ? ምክንያቱም በሕክምና ስለምሰራ ዶክተር የሚለው ለእኔ ተስማሚ ይሆናል። ሌላ ጥያቄ፣ በፍጥነት ሊበስል የሚችለው የትኛው ምድጃ ነው? ኤ ወይስ ቢ ወይስ ሲ? እናንተን ኮሜንት ላይ አስቀምጡልኝ። በጣም አሪፍ። በፍጥነት ሊበስል የሚችለው የቢ ነው። ምክንያቱም በጣም እምቅ የሆነ ኃይል ስለሚጠቀምና ኤነርጂውም ወይም ደግሞ የሂት የማብሰል አቅሙም ከፍተኛ ነው። የመጨረሻ ጥያቄ፣ ከነዚህ ሰዎች መካከል ነፍሰ ጡር የቷ ናት? ወይም ደግሞ በሆዷ ልጅ የያዘችዋ የቷ ናት? 1 2 ወይስ 3? መልሶን በኮሜንት ያስቀምጡ። በጣም አሪፍ። ነፍሰ ጡር የሆነችዋ ከነዚህ መካከል ሁለተኛዋ ናት። ምክንያቱም ሁለተኛዋ ለአለባበሷ ጫማዋ ኮምፎርቴብል የሆነና ቀለል ያለ ስለሆነ እንዲሁም ለመንቀሳቀስ በደንብ ስለሚመቻት የሁለተኛዋ ትሆናለች። የመጀመሪያው ምክንያቱም 1 ቁጥር ላይ ያለችዋ ሂል ጫማ ስለለበሰች እርጉዞች ወይም ደግሞ ነፍሰ ጡሮች ሂል ጫማ መልበስ ስለማይችሉ፣ የሶስተኛው ደግሞ ከባድ ጫማ ስለሆነ ማለት ነው። ተመልካቾች እስካሁን ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ቻው።